5, 4, 3, 2, 1. አንድ አፍታ ቆም ብላችሁ አስቡ። ዜሮ የምትባል ቁጥር በዓለም ላይ ባትኖር ኖሮ ምን ይፈጠር ነበር? 100 ወይም 1000 ብለን መጻፍ አንችልም ነበር። የኮምፒውተርና የስማርት ስልክ ቴክኖሎጂ ፈጽሞ አይኖርም ነበር። ነገር ግን ይህች ዛሬ ላይ ዓለምን የምታሽከረክረው ዜሮ ጥንት ላይ የሰይጣን ቁጥር ናት ተብላ የተጠላችና በአውሮፓ ሀገራት ሕገ ወጥ ተብላ የታገደችበት ጊዜም ነበር። ዛሬ የዜሮን አስገራሚና ምስጢራዊ ታሪክም እንቃኛለን። በጥንታዊው ዓለም እንደ ሮማውያንና ግብፃውያን ያሉ ታላላቅ ስልጣኔዎች ዜሮ የምትባል ቁጥር አልነበረቻቸውም። ለምሳሌ በሮማውያን ቁጥር 1005ን ለመጻፍ MV ብለው ነበር የሚጽፉት። ቁጥሮች የሚጠቅሟቸው ያሉትን ነገሮች ወይም ለምሳሌ በጎችን፣ ወታደሮችን ለመቁጠር ብቻ ነበር። ምንም ነገር የሌለበትን ባዶነት በቁጥር መግለጽ ለእነርሱ ትርጉም የለሽና አላስፈላጊ ነገር ነበር። ሂሳብ መስራትም እጅግ በጣም ከባድ ነበር። ነገር ግን በሰባተኛው ክፍለ ዘመን በህንድ ታላቅ ተአምር ተፈጠረ። ህንዶች በሃይማኖታቸው ባዶነት ወይም ምንም አለመኖርን የሚለውን ጽንሰ ሐሳብ በጣም ስለሚያከብሩ ለዚህ ባዶነት የሚሆን ምልክት ፈጠሩ። ያንንም ምልክት ሹንያ አሉት። በ628 ዓመተ ምህረት ብርሃማ ጉፕታ የተባለ የህንድ የሂሳብ ሊቅ ዜሮን እንደ ተራ ምልክት ሳይሆን እንደ ትክክለኛ ቁጥር ህግ አወጣላት። አንድ ሲቀነስ አንድ እኩል ይሆናል ዜሮ ብሎ የዜሮን ፎርሙላ በይፋ ጻፈ። ይህ ለሂሳብ ትምህርት ትልቁ የለውጥ ምዕራፍ ነበረ። ይህች አስደናቂ ቁጥር ከህንድ ወደ አረብ ሀገራት ተጓዘች። አረቦችም ሲፍር ብለው ሰየሟት። የዛሬው ሲፍር ወይም ዜሮ የሚለው ቃልም የመጣው ከዚሁ ነበር። ነገር ግን በ12ኛው ክፍለ ዘመን ዜሮ ወደ አውሮፓ ስትገባ አውሮፓውያን በከፍተኛ ድንጋጤ ተቀበሏት። የቤተ ክርስቲያን መሪዎች እግዚአብሔር በሁሉም ቦታ አለ፣ ስለዚህ ባዶነት ወይም ዜሮ የሰይጣን ሥራ ነው አሉ። በ1299 ዓመተ ምህረት በጣሊያን ፍሎረንስ ከተማ ውስጥ ዜሮን መጠቀም በሕግ እስከ መከልከል ደርሶ ነበር። ነጋዴዎች ዜሮን የሚጠቀሙት በድብቅም ነበር። አውሮፓውያን ዜሮን ለማገድ ቢሞክሩም እድገትን ግን ማስቆም አልቻሉም። ፊቦናቺ የተባለ ታዋቂ የጣሊያን የሂሳብ ሊቅ ወደ አረብ ሀገራት ተጉዞ የዜሮንና የአረብ ቁጥሮችን ጥቅም ከተመለከተ በኋላ በ1202 ዓመተ ምህረት ሊበር አባቺ የተባለውን ታዋቂ መጽሐፉን ጻፈ። በዚህ መጽሐፍ ዜሮ ንግድንና ሂሳብን ምን ያህል እንደምታቃልል ለዓለም አሳየ። ከዚህ በኋላ አውሮፓውያን ዜሮን ሳይወዱ በግድ ተቀበሏት። ዜሮ በመምጣቷ ምክንያት እንደ አይዛክ ኒውተን ያሉ ሊቃውንት የዓለማችንን እንቅስቃሴ የሚገልጸውን ካልኩለስ ፈጠሩ። እንዲሁም የሙቀት መጠንን ከዜሮ በታች መለካትም ተቻለ። ምን ያ ብቻ የሂሳብና የፊዚክስ ትምህርት ሙሉ በሙሉ አዲስ መልክም ያዘ። ዛሬ ላይ ደግሞ የኮምፒውተር፣ የስማርት ስልክ፣ የኢንተርኔት እና የኤአይ ቋንቋ የሆነው ባይነሪ ሲስተም ሙሉ በሙሉ የተገነባው በዜሮና በአንድ ቁጥሮች ብቻ ነው። ምንም ተብላ የተጠላችውና የተፈራችው ዜሮ ዛሬ የዓለማችንን ቴክኖሎጂና አጠቃላይ ስልጣኔ እየመራች ትገኛለች። የትኛው የታሪክ ክፍል ይበልጥ አስገረማችሁ? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼር አድርጉላቸው። ይመቻችሁ።